ይሄን ቪዲዮ አይተን እንመለስ። የሚገርም ንግግር ነው። ሀሳባችሁን ኮሜንት ላይ አሳውቁኝ። ቆይ ትንቢት ምናምን ንግርቱ ይቅር፣ ምሳሌ አነጋገር ሁሉ ይድረስብን። ከምን የዋለች ምን ተምራ መጣች አሉ። መንፈስ እኮ ጠጅ ቤት ሰደበን እኛን። የጠጅ ቤት ምርኮኞች አይለንም። ለሻምበል አግዞ መንፈስ እኛን ስማ አወጣልን። የእድር ቤት ቋንቋ ተጠቅሞ ምን አለ? እናንተ ቅርብ ወራጆች አለ። ሾርት ሚሞሪን ተርጉሞት እኮ ነው። መንፈስ እናንተን እንዲህ ካላችሁ እሱ ምን ሊባል ነው አይደል ያልከኝ? በምሳሌ እነግርሃለሁ። የታችኛው ሰፈር ሊቀመንበር በሚዲያ እንግዳ ሆኖ አሉ ኢንተርቪው ተደርጎለት ቃለ ምልልሱ ወደ ህዝብ ጋር ተመልካች ጋር ደረሰ። የሀሳብ መስጫ ሳጥኑ አይደል? እዛ ላይ እንዳለ ያለው ህዝቡ በሙሉ አንድ አይነት አስተያየት ነው የሚሰጠው። አንተ ደደብ ይላል። እናቴ ይህንን ያነበቡ የሊቀመንበሩ የበታቾችና አሽቃባጮች ተናደው ጠበቁታ። ሊቀመንበራቸውን ለማጽናናት ሰውን ለመውቀስ ጌታዬ እንዴት እርሶን የመሰለ ሰው እንዴት ደደብ ይላሉ? እናንተ ምን ሊሏችሁ ነው? ግድ የለም መንፈስሻ ያንቺ ጉዳይ። ለምን በዓል የተሸጠ አሽከር ሁሌ በዓል ይመስለዋል ነው። ግድ የለም የጠጅ ምርኮኞች አለ። ጠጅ ድሮ አሉ ይቀመማል ነው የሚባለው። ከዛ በሂደት ነው ይጣላል የተባለው። እንዴት መሰለ ታሪኩ? ድሮ አሉ ድሮ ጠጅ የቤተ መንግስት ብቻ መጠጥ ነበረ፣ የሹማምንት ሰፊው ሕዝብ አይጠጣም። በጥብቅና በሕግ የተከለከለ ነው፣ ያስቀጣል። አንድ ምስኪን የሰፊው ሕዝብ አባል ሲጠጣ ተይዞ ቀረበል ለፍርድ። አተ እንዴት ነው በዚህ ድፍረት ሕግ ተላልፈ ጠጅ የጠጣው አሉት ዳኛው። አረ ጌታዬ በጣም ጠምቶኝ ነው አለ። ጣዕሙ እንዴት ነው አሉት ዳኛው። ሕዝብ አባሉ ምን ቢል ጥሩ ጥም ይቆርጣል ጌታዬ አለ። ስልጣን ጥም ይቆርጣል እንደ ጠጅ እኮ። ከዛ በኋላ ነው ሹማምንቶቹ ያው ወደ ህዝብ ሄዷል ብለው ጠጅ ይጣላል አሉ። ሰፊው ህዝብ ደግሞ ምን አለ? ስካር ይጥላል ማለት ጀመረ። ግድ የለም መንፈስሻ እድል አግኝታ እኛን ለመስደብ በቃች። ምንም ሌላ ምክንያት የለውም እኮ። ምክንያቱ ምን መሰለ? አንድ ዜና ሰማን ጠጅ ቤት ውስጥ ምን ይላል? በተለያዩ ችግሮችና ምክንያቶች የተፈናቀሉና ችግር የደረሰባቸው ወገኖች የተለያየ ቁሳቁስ በእርዳታ ልብስ፣ ምግብ ምናምን እንዲሁም በድጋፍ ገንዘብ ተሰባስቦ በስርጭቱና በማከፋፈሉ ዙሪያ እገል የሚባል ባለምንትስ ኮከብ ሆቴል ውስጥ ባለድርሻ አካላት ተሰበሰቡ ይላል። እኛ ምን አለ ይወለ ባለ ዜና የህዝብ አስተያየት ተቀበልና ወይም አንዳንድ ነዋሪዎች ገለጹ ብለ እናስገባልን አሉ። አሁን ያሉት ድጋፍ ተሰበሰቡ ሲሆን ማለት ያለብህ በየደረጃቸው የተገኘውን ድጋፍ ተከፋፈሉ ነው የሚሆነው አለ። እንደውም ከፈለክ ይሄ ጥርት ባለ መልኩና ህብረተሰብ ተኮር በሆነ መልኩ አበል ፈረሙ በልበት አለን። በዚህ ተበሳጭቶ ነው የሰደበን እኮ። እናቴ በስብሰባው ላይ ተካፈሉ የተባሉት ሰዎች እኮ አይደለም ድጋፍ ሊያደርጉ ቀርቶ ምክር መስጠት የሚያጎድል ነው የሚመስላቸው። ልምዳቸውንም አይነግሩም። ወንድሜ
ከተሰበሰቡ ሰዎች መካከል ዋናዎቹ ምን መሰለ ሻምበልና የበታቾቹ አሉ አይደል ከሰፈሩ ነዋሪዎች የወጣጡት መካከል ግንባር ቀደም ሚና የሚጫወተው ማን ነው መንፈስሻ ወንድም የሁሉ ነገር ዋጋ ተተምኖለታል እኮ ይሄ እንደዚህ አይዞ መባባል ዋጋው በጣም ከባድ ነው ወንድሜ እንደዚህ እቅፍ አርገ እኔን ምናምን አታስበው የሚቀመስ አይደለም ይኸውልህ እንደዚህ እንባ ማበስ የራስ አይደለም የሌላ ሰው የራስ እጅ ለእቅፍና ለአይን ርቋል ይኸውልህ የዚህ ሰፈር አንድና አንድ የህይወት መመሪያ ምን እንደሆነ ታውቃለህ አትቸገር የፈለገ ቢቸግርህ እንኳን ሌላ ምንም የለም አበቃ አንዱ አሉ በጨለማ እየሄደ ነው አሉ አንተ አትፈራም እንዴ ምናምን ሲሉት እንደዚህ ገለጥ አድርጎ ሽጉጥ አሳያለ ያለ ምን አለ ጓደኛውን ቢለው ጥሩ ነው ወንድም ያ ሽጉጥ አያድንም የሚያተርፍ ምን እንደሆነ ታውቃለህ አለመያዝ ነው አለ አትያዝ ወንድሜ ቸግሯል ከቸገረ ዋጋ ይተመንልሃል አይደለም ለንብረት ለሰውነት ራሱ ዝቅ ያለ ዋጋ ታገኛለህ ነፃ ዋጋ ካገኘ እድለኛ ነህ ይሁን እንዴት መሰለ የሚሆነው በስንት መከራ የምታገኘው ነው ማስተዛዘን የለ በስንት መከራ እንዳታገኝ ሎተሪ እንኳን ያለ ማስተዛዘኛ ነው የምትፍቀው ይሄ ድሮ በየኮርኪው ላይ የምታገኘው የለም ነፃ እድል የሚለው ጥሩ እድር ካለ እሱን የምታገኘው ሞተ የሬሳ ሳጥን ሲከፈት ነው ነፃ እድል የሚል የምታገኘው ጥሩ እድል ከሌለ ሬሳ ሳጥን ሲከፈት እንደገና ይሞክሩ ይልና ያለ ሳጥን ትቀበራታል አረ ሁሉም ሰው የሚለው ምንድነው ከቸገረው ሰው ላይ አገዛም እንደ ዋጋው ኮርካሽ ነው ይላል አንተ ተቸገር እንጂ ዋጋው ሁሉ የረከሰ ነው አረ እባክህ እኮ ዋጋው እንደዚህ አይደለም ብትል ገዢ ምን ይላል መሰለ ምን ነካ እኮ ፈልጌው አይደለም እኔ ያልተፈላጊ ሆነህም አይደለም ልርዳህ ብዬ ነው ምገዛ ይላል ከተቸገርክ መብቱ የገዢ ነው አንተ የመሸጥና የመሸቀጥ ግዴታ ነው ያለብህ አንዳንድ ሰው እኮ ከተጠያቂነት ለማምለጥ የሚሄድበት ርቀት ከመፍትሄው በላይ አድካሚ እኮ ነው ሴትየው አሉ እንዳል እንደዚህ ተርታው ካሉ ጎረቤቶቿ ጋር ተጣልተዋል ተቀያይመዋል ተዘጋግተዋል አንድ ምስኪን የኔ ቢጤ ለማይመጣው ቤታቸው ላይ እርዱኝ ስለፈጣሪ ብላችሁ ሲሉ ሴትየው አወጡና በበኩሌ ፈጣሪ ይስጥልኝ አሉ ስለሌላው አያገባኝም እኮ ነው ከዚህ የባሰለ ደግሞ መንፈስ የማማለጣይሽን ጎረቤት ምጣዳቸው እንዴት እንዳሻጣቸው ነግረን መስኪን ልጃቸው ሰው ሀገር የሰው ፊት አይታ አጠራቅማ የገዛችላቸውን የኤሌክትሪክ ምጣድ ሲቸግሩ አንድ ቀን ሄድና ማማ ከባድ ቫይረስ መጥቷል ከኮሮና የባሰ አላቸው ኧረ እባክህ በምን አሉት በኤሌክትሪክ ምጣድ ነው የሚተላለፈው አሉ የኤሌክትሪክ ምጣድ ደም ይመጣል አላቸው ሴትየዋ እንዲሁም ደም ማነስ አለባቸውና ሌላ ችግር በበሽታ ላይ ወስደጣልልኝ አሉት ወስዶ ወንድም መንፈስ ከፈለገ የገዛ ቤትን አስማምቶ ያከራያል የሶስት ወር የቤት ኪራይ መቀበሉ አይደለም የሚገርም አከራይቶ የድለላ ኮሚሽን ይቀበላል እንደዚህ አይነት መሃል ጠሊቅ ብዙ ሰዎች አሉ እዚህ ሰፈር ውስጥ ከዳሮቹና ከጠርዞቹ የከፋ ችግር የሚያመጡ የዚህ ሰፈር መሃል ጠሊቅነትና መሃል ሰፋሪነት እንዴት እንደሆነ ላሳየ ጥቁርና ነጭ ምን በመልክ ቢለያዩ
ራሳቸውን አዋጥተው ግራጫን ፈጠሩ። ነገር ግን ከጊዜ ሂደትና ከጥቂት ሁኔታዎች በኋላ በእነዚህ ሶስት አካላት መካከል የማንነት ጥያቄ መነሳት ጀመረ። ጥቁሮች፣ ነጮች እኛን የሚያጠፉ ታሪካዊ ጠላቶቻችን ናቸው ማለት ጀመሩ። ነጮች ደግሞ ለጥቁሮች እኛን ነፃነት የሰጠናቸው ማለት ጀመሩ። ግራጫዎች ደግሞ እኛ ማንንም አንመስልም አንድ ነን ማለት ጀመሩ። ሶስቱም በየራሳቸው ጽንፍ ይዘዋል። ነገር ግን ሶስቱም በየራሳቸው ውስጣዊ አጀንዳዎች መነሳት ጀመሩ። ከጥቁሮች መካከል አንዳንድ ጥቁሮች እኛ ነን ከጥቁሮች መጉላት ያለብን ሌላው ደብዛዛ ነው አለ። ከነጮቹ መካከል ደግሞ እኛ ፒውር ምንባል ንጹህ ነጮች ነን አሉ። ከግራዎቻችሁ ጋር አንዳንዶቹ መስራች ግራጫዎች ነን እኛን ቀድመን የሰፈር ነው ይላሉ። በትልቁ ግን ግራጫዎች ለሶስት ተከፍለዋል። የመጀመሪያዎቹ ግራ ኤጫ ይባላሉ። ግራ ኤጫ የሚባለው እኛ ተገፍተናል የተገፋነን እጭ ተብለን እድል አልተሰጠንም አሉ። ሁለተኛዎቹ ቡድኖች ደግሞ ግራ እጫ እንባላለን። እኛ እጩ ነን ለመሪነት የታጨነን አይደለም ለመሪነትና ተመሪን በተከታይነት ለመያዝ ሁሉ የመምረጥ እድል አለን አሉ። ሶስተኞቹ በእነዚህ መካከል ያሉ ነው። እኛ ለምንድን ነው ጥቁርና ነጭ ብለን የምንከፋፈለው? ግራጫነት ወይ ሞት ማለት ጀመሩ። እንግዲህ በዚህ ሁኔታ ውስጥ እያሉ የውስጥ ጉዳዮቻቸውን ትተው ሶስቱ መካሰስ ጀመሩ። ጥቁሮች በግራጫ ውስጥ ያለን ብልጫኛ ይሁን ነጮችኛ ይሁን ግራጫዎች ደግሞ ግድ የለም ሁለቱም ማቻቻል ማገነዛዘብ እንችላለን ማለት ጀመሩ። ኤክስ በእንጥልጥል ያለ ነው። ግራጫዎች ታሪካዊ ጥናት አገኘንና አዲስ ግኝት ደርሰንበታል ብለው መግለጫ ሰጡ። ረቀቅ ያለ እኛ ግራጫዎች በነጮችና በጥቁሮች ውህደት አልተፈጠርንም። ነጮችና ጥቁሮች እኛ በሰጠናቸው እድል ተጠቅመው ራስን በማስተዳደር እድላቸው ተጠቅመው ነው ጥቁርም ለብቻ ነጭም ለብቻ ነው ከኛ ውስጥ ይወጡታል።